ስለሆነ ተሰጥቷታል ለምን ትመልሳለች? ይሄ እኮ አሁን ጥያቄ ነው። ለምን ትመልሻለች? አትመልሺ። ሁልጊዜ ሚዲያ ላይ ሰዎች ይተቹኛል ወይንም ደግሞ ሚዲያ ላይ የሚሰጥሽን አድናቆትና እንትንን በሰዎች አትመሪ፣ በራስሽ መወሰን ልመጂ ነው እያልኩ ያለሁት። እሷ ሀብታም እኮ ናት ለምትሉኝ ሀብታም ምንድን ነው? ትናንት ማቃት ምንም የሌላት ዛሬ ለምና ብር ስላገኘች ሀብታም ናት ብትይኝ እስቅብሻለሁ። ሀብታም ሰው ከአመት ዓመት አይለምንም። የራሱን ቢዝነስ ራን ያደርጋል። ቢያንስ ስታይሉን ይቀይራል። ሀብታም ገንዘብ አላት። ገንዘብ የሰው ገንዘብ ነው፣ የተሰጣት ገንዘብ ነው፣ ለምን ያገኘችው ገንዘብ ነው። ሀብታም እኮ ናት እሷ። እንደዚህ ስትሉ ይገርመኛል። ንግግራችሁ መውደድ ማድነቅ ይቻላል፣ የምታወሩትን ወሬ ግን እወቁት ነው። እኔ ለእናንተ ለኮመንታተሮቿ ነው መልስ እየመለስኩ ያለሁት እንጂ ለሰርጀሪ አይደለም። ሰርጀሪ ሃፒ በርዝዴይ ደግሞ ምን ልላክልሽ? እኔ እንኳን የምልክልሽ ቆንጆ ሰንሰለት ወርቅ ነው ከዱባይ ከዱባይ ማጫወቻ አለው ወርቅ ነው ልክልሽ። በእናትሽ ጀለስ ምናምን የምትብሰብሽ አረ ሚዲያ ላይ እስከመጣሽ ድረስ ይወራልሻል። ሚዲያ ላይ እስከተቀመጥሽ ድረስ ማንሽም ብትሆኚ ይወራልሻል። ማንሽም አይቀርልሽም። እና እንደዛ እያልኩ ነው። ይሄን ካልኩኝ በቃ እሺ ማሬ፣ ወደ ቁም ነገራችን ደግሞ ወደ ጫታችን እንመጣለን። ያገሬ ልጆች አሁን ጋይስ ለምንድን ነው እኔ አሁን ስድብ ያለው ይሄ የሚዛለፍ ንግግር አልተናገርኩት? እናንተና እነ ይወዳው ስንት ሌሊቱ ሙሉ ከዞኔ ጋር ሲሄዱባት አይደል? የእነሱ አይታያችሁም? የኔ ነው ፍጭር የሚያረጋችሁ። ኤኒዌይስ ለማንኛውም የሚመቻችሁ ሰው ካሁን ወደ ጽዮን ታሪክ እንመጣለን። ወደ ጽዮን ታሪክ ስንመጣ ወዲህ ነው ታሪኩ። ቅናት የኔ ፍቅር እንኳን ቀን ነው ደስ አለንም ታዲያ እምር ብሉበት መቅነት። ኤኒዌይስ ሳለምን ማለት ነው ቁጭ ብዬ እየበላሁ ስቀና ደስ አይልም? ጀበናው ላይ ነጭ ነገር አንሺበት። ምኑ ማሪ? ይሄ ነው እኮ ማሪ፣ ነጭ ይሄ ሸፍኖት ነው። ኦኬ ቆይ እሺ፣ እንደዚህ ይሄ ነው። ያ ጎበዝ፣ እንዴት አይሽው? እንዴት አየሽው? እኔ እንኳን አላየሁትም ጌታ። እና እንደዛ ለማለት ያክል ነው። ወደ ጽዮን ታሪክ እንመለሳለን። ጨረስን። ወደዛ ጋር ያለው ጽዮን እንግዲህ በነገራችን ላይ የጽዮን ታሪክ አሁን ሲሪየስ ልናወራ ነው። በጎች ነገር ዳሚዎች ሂዱ ቲክቶክ ላይ አሁን ቁም ነገር ወሬ ሊወራ ነው። ፊቸር ያለው ትዳርን የሚያስብ ህይወትን የሚያስብ ልጅ መውለድ የሚያስብ ሚስት መሆን የሚፈልግ ከእንደገና ሴት የሆነ ዝሙተኛ ሳይሆን ሴት የሆነ የሴት ልክ የሆኑ ስነ ስርዓት ያላቸው የቤት እመቤቶች እንስቶች በጨዋ ቤተሰብ ያደጉ ሴቶች እንግዲህ ተምሬ ወይም ስራ ጨርሼ ወይም ስራዬን ሰርቼ ወደ ሀገሬ ገብቼ ትዳር መስርቼ ልጅ ወልጄ ብላ የምታስብ ጨዋ ወልዶ ጨዋ ያሳደጋቸው እንዲሁም ደግሞ በራሷ የምትተማመን ሚዲያ ላይ ተቀምጣ ሂማኔር ቀያይሬ ምናምን ሰዎች እንደዚህ ሰጥተውኝ ብላ የምታስብ ወይ ደግሞ የሆነ ባለትዳርን አማግጬ ገንዘብ አግኝቼ ቂጤን አሰርቼ ወዴን ጡቴን አሰርቼ ብላ የማታስብ ሴት ይሄ አይመለከታትም። በነገራችን ላይ አሁን ለሴቶች ነው መልእክት ማስተላለፈው፣ ለጨዋ ልጆች፣ ለጨዋ ሴቶች፣ ለጨዋ እናቶች፣ ለጨዋ እንስቶች ማለት ነው። ስለዚህም እነ የማይመለከታችሁ ፕሊስ ይወጣችሁ። አመሰግናለሁ። የጽዮንን ታሪክ ስትሰሙ ምን ተሰማችሁ ጋይስ? የጽዮንን ታሪክ ስትሰሙ ምን ተሰማችሁ? በየቤታችሁ ያይ ላይፍ ሾርት ኢንጆይ ያ የኔ ፍቅር ነው ማሪ በየቤቱ በነገራችን ላይ በጣም የሚገርማችሁ ነገር በየቤቱ በየሴቱ ቤት እዚህ ጋር እንዲመቸኝ ነው ብሎክ ለማድረግ የሚሳደቡ ሰዎች ካሉ ብሎክ ይደረጋሉ ቤተሰብ እና ያ ቤዚ ላውራ ነው። ስትሰሙት ታሪኩን ቅድም የለቀኩላችሁን ታሪክ ስትሰሙ ምን ተሰማችሁ? በነገራችን ላይ
የሁሉም ቤት የትዳር ወይም ደግሞ የሪሌሽን ነገር ይለያያል እንጂ ወይም ደግሞ ህይወት ይለያያል እንጂ ሁሉም ቤት እንደዚህ አይነት ገጠመኝ ያላት ብዙ ሴት አለች በየቤቱ በነገራችን ላይ። እና በጣም ሲሆን በጣም ትዕግስቷ በቃ ማለት አሁን እንደዚህ አይነት ሴቶች አሉ። ግን የገረመኝ ነገር አይ ቲንክ የጽዮን ቤተሰቦች ደህና ናቸው። ቤተሰብ አላት፣ ቤተሰቦቿ ደህና ናቸው። አባቷ ሰፖርት የሚያደርጋት ልጅ ናት ምናምን እና ዝም ብዬ አሁን ቁጭ ብዬ ቅድም በቃ የለባበስኩኝ ሳስባት በጣም ነው የምታፈቅረው ሰውየውን። ብዙ ጊዜ እንስቶች፣ ብዙ ጊዜ ሚስቶች ወይም ሴቶች ብዙ ጊዜ በሁለት ነገር ነው የሚጎዱት። አንደኛው ወይ በጣም ካፈቀረችው፣ ሁለተኛ ደግሞ ብሄድ ነገ በወጣ የምወድቅበት ወይ ደግሞ የሚያስተዳድረኝ ነገር ስለማይኖር ብላ ወይ ህይወቷን መስዋዕትነት ትገብርለታለች ወይ ደግሞ በ30 ዓመቷ የ60 ዓመት ሴትዮ ሆና ከሱ ጋር ትኖራለች። ነገ ዛሬ ነገ ዛሬ ነገ ዛሬ እየተባለ በጣም በነገራችን ላይ ጽዮን በጣም ታናድዳለች አትበሉ። በየቤታችን ብዙ ያለፍናቸው ብዙ የምናልፋቸው ብዙ ደግሞ ዛሬ ነገ እያለን በይቅርታ የምናምናቸው አሁን ስንት አሁን ሚዲያ ላይ እንደዚህ ስናወራው ምናምን ነው እንጂ ጋይስ ቺት ተደርጎብሽ ይቅርታ ያደረግሽ ሴት የለሽም? እንደው ሚዲያ ላይ ስናወራው ያው ቪዲዮ የሚያወሩ ሰዎች ሲናገሩት ምናምን ነገሩን ክብድ አድርገን እናወራለን እንጂ በየቤቱ ማለት ነው በየቤቱ ቺት ተደርጎባት ተማግጦባት ከሌላ ሴት ጋር ግንኙነት መጀመሩን አውቃ ድጋሚ ህይወትን የቀጠለች ሴት የለችም? እቺ ሴት እንደዚህ አይነት ሴቱን የምትኖረው ሴት ይኸውላችሁ ጋይስ በነገራችን ላይ ብዙ ጊዜ ምንድነው የምንለው ወይ የምትተዳደርበት ገንዘብ ከሌላት ወይ ደግሞ ቤተሰብ ከሌላት ምናምን እንደነዚህ አይነት ወንዶች ከመጀመሪያው ጀምሮ ጭንቅላታችሁን እንዴት እንደሚሰሩት ልንገራችሁ። ከወለዳችሁ በኋላ ሌላ ህይወት እንደሌለሽ ሁሌ የሚነግርሽ ማለት ነው። ከወለድሽ በኋላ ማለት ከሱ ጋር ትዳር ብለሽ ከኖርሽ እሱን ጥለሽ ከሄድሽ በኋላ ማንም እንደማይፈልግሽ ሁልጊዜ ደጋግሞ በንግግሩ በምኑ ሁሌ አይምሮሽ ላይ ይሰራብሻል። አንቺ ዛሬ ቆንጆ ነኝ ብለሽ ስትለብሺ የለበሽው ልብስ እንደማያምር ይነግርሻል። የምሬ ነው የምነግራችሁ፣ የለበሳችሁት ልብስ እንደማያምር። ዛሬ አንቺ የሚያምር ነገር ፀጉርሽ ላይ አድርገሽ ያ ፀጉርሽ እንደማያምር ይነግርሻል። ይሄ ቀን በቀን የሚያደርግብሽ ከሆነ እንደዚህ እያለ የሚነግርሽ ወንድ ከሆነ አይምሮሽ ላይ በጣም ስራ እየሰራብሽ ነው። ጭንቅላትሽ ላይ በጣም ስራ እየሰራብሽ ነው። ይቆራርጣልችሁ ጋይስ፣ ይቆራርጣል። ቤተሰብ ይቆራርጣል። ቤተሰብ ይቆራርጣል። ኮመንት ይቆራርጣል። አይቆራርጥም። ታዲያ ለምን ይቆራርጣል? ትሉት ወዶቼ ማሮቼ ፍቅሮቼ